ይህን መልእክት ለምትሰሙት ሁሉ የእግዚአብሔር ሰላም ጸጋ ይብዛላችሁ እላለሁ። ፓስተር ግርማ ነመራ ነኝ ከዚህ ከካሊፎርኒያ ሳን ዲዬጎ። ባለፈው ጊዜ ሮሜ ምዕራፍ 12 ቁጥር 2ን በአእምሮአቸው መታደስ ተለወጡ በሚል የአእምሮ መታደስን በተመለከተ አንዳንድ ሀሳቦችን አንስቼ ነበር። የሱ ቀጣይ የሆነው ክፍል ደግሞ እዛ ሮሜ ምዕራፍ 12 ቁጥር 2 ላይ ያለውን ክፍል እንደገና ሁለተኛውን ክፍል ዛሬ አካፍላለሁ። የመጨረሻው እዛው ሮሜ ምዕራፍ 12 ቁጥር 2 ላይ መጨረሻ ሲዘጋ አንድ ነገር ይላል፣ ይሄንን ዓለም አትምሰሉ ይላል። ይህንን ዓለም አትምሰሉ። ክፍሉ ሙሉን ለማንበብ እንዲህ ይላል፣ አነባለሁ ክፍሉን። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባቸው መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ስለዚህ ባለፈው ጊዜ በአእምሮ መታደስ ወይም የአእምሮ ታድሶ በሚል አእምሮ ወሳኝ ክፍል እንደሆነ በአእምሮ መታደስ ለክርስቲያን፣ ለቅዱሳን፣ ለአማኞች በእግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ስም ለሚያምኑ ሰዎች ይህ የአእምሮ ታድሶ ለምን እንደሚያስፈልግ ጥቂት ሀሳቦችን ተናግሬ ነበር። ዛሬ ግን መጨረሻ መዝጊያው ይህንን ዓለም አትምሰሉ ይላል። ይህንን ዓለም አትምሰሉ። ባለፈው ሐዋርያው ይህንን በጻፈበት ወቅት ዓለም ምን አይነት ተጽዕኖ እንደሚያደርግ በቅዱሳን ላይ ምን አይነት ችግር እንደሚፈጥር አንዳንድ ሀሳቦችን አንስቼ ነበር። ስለዚህ አሁን ደግሞ ይህንን ዓለም አትምሰሉ የምንኖረው በዚህ ዓለም ውስጥ ነው። ይህ ዓለም የምለው በክፋት፣ በተንኮል፣ በተለያዩ ጭንቀቶች የተሞላ ማለት ነው። ይህ ዓለም ደግሞ ጠፊ ነው። ሰው ሁሉ እዚህ ዓለም ላይ ለዘላለም አይኖርም። ሁሉም አንድ ቀን ይሄዳል። ስለዚህ በምንኖርበት ጊዜ ሌላ መኖሪያ እዚህ ዓለም ላይ ስለሆነ ሌላ ስለሌለን በዚህ ዓለም ላይ በምንኖርበት ጊዜ ግን እንዴት መኖር እንደሚገባን ይናገራል። ይህንን ዓለም አትምሰሉ የምለው ልዩነትን ፈጥሮ መኖርን በተጨነቀ በውሸት በተሞላ በሚያስጨንቅ በብዙ ውጥረት በተሞላ ምድር ውስጥ የክፉን ስራ በሚፈጽም ዓለም ውስጥ ገዳይ በሆነ ዓለም ውስጥ በልዩነት አማኞች መኖር እንደሚገባቸው ሲናገር ይህንን ዓለም አትምሰሉ ይላል። አትምሰሉ ማለት በመልክ ሳይሆን ዓለም ውስጥ የዓለምን ነገር እየፈጸምን ዓለማዊነትን እያደረግን እየተመሳሰልን እንዳንኖር ልዩነትን በመፍጠር ክርስቶስን በማሳየት በእምነት በዚህ ምድር ላይ በምንኖርበት ጊዜ ልዩነትን እንድንፈጥር ነው የምናገር። ስለዚህ ዓለም ሲናገር አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይ ከእግዚአብሔር እንደሆነን ዓለም በሞላው በክፉ እንደተያዘ እናውቃለን ይላል። ዓለም በሞላው በክፉ እንደተያዘ እኛ ከእግዚአብሔር እንደሆነ ዓለም በሞላው በክፉ እንደተያዘ፣ ዓለም ሁሉ በክፋት የተሞላ ነው። ከክፋት ባለፈው እንደተናገርኩት ክፋቱ ይጨምራል አይቀንስም። ውሸት ይጨምራል፣ አመፃ ይጨምራል፣ ክፋት ይጨምራል። ይህንን የሚጨምረውን ነገር እኛ ደግሞ እዛ ውስጥ በልዩነት እንድንኖር ልዩነትን በመፍጠር ክርስቶስን በማሳየት ጽድቅን በመግለጥ እውነትን ብቻ ይዘን እንደ ብርሃን ልጆች እንድንኖር መጽሐፍ ቅዱስ ያስተምረናል። ስለዚህ ኤፌሶን ምዕራፍ 2 ቁጥር ከ1 እስከ 3 ደግሞ ስናነብ እንዲህ የሚል ቃል ታገኛላችሁ። በበደላቸውና በኃጢአታቸው ሙታን ነበራቸው፣
በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህ ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበረን። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። አሁን ግን ይህ ለአማኞች ነው የተጻፈውና በፊት እንደዛ ነበራቸው፣ በበደላቸው በኃጢአታቸው ሙታን ነበራቸው። የዚህ ዓለም ገዢ እሱ ነው ሲያዛቸው የነበረ ሙታን ነበራቸው። ፈቃዳቸውን ሁሉ የዚህ ዓለም ገዢ እንደፈለገ ያደርግበት ነበር። የምትመላለሱበት ጥሩ አልነበረም። ሁላችን በዚህ ውስጥ የሥጋችንና የልቦናችንን ፈቃድ እናደርግ ነበር። ከዛ በኋላ ግን እግዚአብሔር ከዛ ውስጥ አውጣን ነበር ይላል። ክፍሉን ስታነቡት ነበር እያለ ይናገራል። ስለዚህ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4ን ስናነብ ደግሞ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን አሳወረ ይላል። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። እንግዲህ በምን ሰው ከጌታ ውጭ ሲሆን በዚህ ዓለም ውስጥ እንዴት እንደምኖር ሐሳቡ ትክክል እንደሌለ ለመግደል ቀላል ነው፣ ለመሰረቅ ቀላል ነው፣ ለመዋሸት ቀላል ነው፣ አመፃና ክፋትን ለማድረግ በጣም ቀላል። ምክንያቱም ለዚህ የሚያነሳሳ ነገር ነው ግዛቱ፣ ይሄ ዓለም ውስጥ የሚደረግ ነገር። ስለዚህ እኛን እግዚአብሔር ከዛ መካከል ወደ ራሱ አፈለሰን፣ በክርስቶስ ኢየሱስ ከጠራን። እንግዲህ ከዚህ ዓለም ውጭ ሳይሆን የምንኖረው በዚህ ዓለም ውስጥ ነው የምንኖረው። በምንኖርበት ጊዜ ግን አመፃዋን፣ ክፋቷን፣ ተንኮሏን ሳንካፈል እንደ ብርሃን ልጆች፣ እንደ እግዚአብሔር ልጆች፣ እንደ አማኞች፣ እንደ ክርስቲያኖች ጽድቅን እየገለጥን እውነትን እያደረግን ከምንም ጋር ሳንሳተፍ ለየት ባለ ማንነት እንድንኖር የእግዚአብሔር ፈቃድ ነው። በዚህ ዓለም ከምኖረው አንድ አማኝ ምን ይጠበቃል የምለውን ነገር ስና ይሄንን ኑሮ ለመኖር በጽድቅ በዚህ ዓለም ውስጥ ለመኖር ልዩ ሆነን ለመኖር ከአንድ አማኝ የሚጠበቁ ነገሮች አሉ። ሳንመስላት ዓለምን ሳንመስል ከዓለም አንድን ነገር ሳንዋስ ከዓለም አንድን ነገር ውሸት የዓለም ነው፣ መግደል የዓለም ነው፣ አለመታመን የዓለም ነው፣ ቁጣ የዓለም ነው። እነዚህ የተዘረዘሩ በስጋ የሚገለጡ ዓለም የምታቀብላቸውን ነገሮችን አስወግደን በትክክል ዓለምን ሳንመስል የዓለምን መልክ ሳናንጸባርቅ የእግዚአብሔርን መልክ የክርስቶስን መልክ እያንጸባረቅን እውነትን እንድንኖር የሚያስፈልጉ ጥቂት ሀሳቦችን አነሳለሁ። የመጀመሪያው አንደኛ ዓለምን አለመውደድ ነው። ዓለምን አለመውደድ። ይቺ ዓለም ጊዜያዊ ነች፣ ጠፊም ነች፣ ዘላለማዊ አይደለችም። ነገሯ አንድ ቀን ያቆማል። ክፋቷ፣ አመፃዋ አንድ ቀን ያቆማል፣ አንድ ቀን ያበቃል። እንግዲህ ሰዎች ከዚህ ዓለም ጋር ሲወዳጁ የዚህ ዓለም ፍቅር ማለት ዓለምን መውደድ ማለት በዓለም ውስጥ ባለው በሚያልፍ ነገር መያዝ መጠመድ ማለት ነው። ስለዚህ እነሱ ልባችንና አእምሯችንን ይዞ የሚነዱን ከሆነ እነሱን ለማትረፍ እነሱን ለማግኘት ሳንወድ የምናደርጋቸው የዓለማዊነትን ማለት ነው፣ የዓለምን ሀሳብ ማለት ነው። ሰው ለሚወደው ነገር ይንበረከካል። ሰው ለሚወደው ነገር ነው የሚገዛው። ሰው ለሚወደው ነገር ይታዘዛል። ስለዚህ ዓለም እንድንወዳሳል ገዝተን እንድንኖርባት በእግዚአብሔር ኃይል ተሞልተን እንድንኖርባት ነው ለእኛ ለአማኞች የተፈቀደልን። ምክንያቱም እኛ በጊዜ ነው የምንኖር። ሰው ሁሉ
የሚያምንም የማያምንም እዚህ ምድር ላይ የምኖረው ለጊዜው ነው። ይሄ ምቾት የሚፈልግ ስጋ አንድ ቀን ይረግፋል። ይሄ ጉልበት ዘራፍ የሚያስብል ጉልበት አንድ ቀን ይክዳል። አእምሮ ሁሉ አንድ ቀን ስራ ያቆማል። ወገብ፣ ሁሉ ነገር አንድ ቀን እምቢ ይላል። ሰው እየደከመ ይመጣል። ሁሉ ነገር አላፊ ነው። ስለዚህ መኖሪያችን እዚህ አይደለም። በዚህ ምድር ላይ እንደ እንግዳ እንድንኖር ነው የተፈቀደልን። በእግዚአብሔር ጥላ ውስጥ ገብተን በወንጌል ኃይል ታጥቀን በመንፈስ ቅዱስ ተሞልተን በዚህ በገዥነት በአሸናፊነት እንድንኖር የእግዚአብሔር ፈቃድ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እና 17 ከ15-17 እንዲህ ይላል፣ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ዘንድ የለም። ዓለምን ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል። ከላይ ዓለምን ወይም በዓለም ያሉትን አትውደዱ ይላል። ዓለምን ወይም በዓለም ያሉትን አትውደዱ። ዓለም ብዙ ነገር ተቀረ። ለሥጋ ጎሎብሃል፣ ወደ ኋላ ቀርተሃል፣ አንተ እኮ አልተሳካልም፣ የው ሰው የዋሽ ተመችቶታል፣ ብዙ የተመቸ ኑሮ ይኖራል ሊል ይችላል። እንደዚህ ሀሳብ ነው የምታቀርብ። ወገኖች፣ ገንዘባችን፣ እውቀታችን ጥሩ ቤትና አልጋ ሊገዛ ይችላል። እንቅልፍ ግን አይገዛም። እንቅልፍን የሚሰጥ እግዚአብሔር ነው። ገንዘባችን፣ እውቀታችን ምናልባት የሆነ የምንኖርበት ሊያስገኝ ይችላል። ሰላሜን ግን አይሰጥም። በፍጹም ሰላሜን አይሰጥም። ስለዚህ እኛ ዓለምን አለመውደድ በፍጹም ከክርስቶስ ጋር አትወዳደርም። አንድ ቀን ለቀን እንሄዳለንና። ሁለተኛው ለዓለም ከሚመች ነገር መራቅ ያስፈልጋል። ወይም ዓለማዊነትን፣ ዓለማዊ አስተሳሰብ የምታንጸባርቀው ወይም እኛ ዘንድ በእኛ ህይወት ውስጥ ለዓለማዊነት የሚመች የክርስቶስን ስም ከሚያጎድፍ ዓለማዊ የሚያስብል ዓለማዊነትን ከሚያንጸባርቅ ከማንኛውም ነገር መራቅ ያስፈልጋል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 16 ላይ እንዲህ የሚል ቃል ታገኛላችሁ። ነገር ግን ለዓለም ከሚመች ከከንቱ መለፍለፍ ራቅ፣ ኃጢአተኝነታቸውን ከፊት ይልቅ ይጨምራሉና ቃላቸውም እንደ ጭንቁር ይባላል ይላል። በተለይ ይሄ ዘመን ሰው ብዙ የሚናገርበት ዘመን ነው። ሰው በጣም ብዙ የሚናገርበት ዘመን ነው። መናገር ጥሩ ነው፣ ግን ሁሉ ቦታ አለው። መናገር ጥሩ ነው፣ ግን የምናናገረው መለየት በጣም አስፈላጊ ነገር ነው። ብዙ ከመናገር ጥቂት ቃል ነው የሚሻል። ብዙ ቃላቶች ብዙ ጊዜ ችግር ይፈጥራሉ። ጥቂት ቃል የእውነት ቃል ይበቃልና፣ ስለዚህ ከከንቱ መለፍለፍ ይላል። ከከንቱ መለፍለፍ፣ ለዓለም ከሚመች ከከንቱ መለፍለፍ፣ የክርስቶስን ስም ከማያስከበር፣ እውነትን ከማይገልጥ፣ ስጋዊነትና የስጋ ስሜት ከሚያነሳሳ ከሱ ራቅ። መለፍለፍ ማለት ዝም ብሎ መናገር ነው፣ ብዙ ማውራት ነው። ስለዚህ ከሱ ራቅ ይላል። ምክንያቱም ከንግግር ብዛት ብዙ ጉድለቶች ይገኛሉ። ምን ይላል? ኃጢአተኝነታቸውን ከፊት ይልቅ ይጨምራሉና ይላል። ይጨምራሉና በተለይ የምንናገራቸው በጣም ወሳኞች ናቸው። እኛ ቅዱሳን የእግዚአብሔር ሰዎች፣ አገልጋዮች፣ ወንድሞች፣ እህቶች፣ አባቶችና እናቶች ምንድነው ንግግራቸው? የጽድቅ ነው? በጨው እንደተቀመመ በጸጋ ይሆን ይላል። ምን ይመስላል ንግግራችን? ዓለም ብዙ የሚመቹ ነገሮችን ታመጣለች። እነዚያ የሚመቹ ነገሮች ለሕይወታችን የማይጠቅሙ ከሆነ፣ ከጽድቅ የሚያጎድለው ከሆነ፣
ከእግዚአብሔር መንግስት የሚያርቁ ከሆነ የክርስቶስን መልክ በእኛ ላይ የሚያደበዝዙ ከሆነ ዓለማዊነታችንን የሚያጎሉ ከሆነ እነዛን መተው ያስፈልገናል። ከዛ መውጣት ያስፈልገናል። ከዛ መራቅ ያስፈልገናል። ስለዚህ ለዓለም ከሚመች ነገር መራቅ። ብዙ ነገር ታቀርባለች ዓለም። አሁን በተለይ በዚህ ዘመን ብዙ ነገር ልቅና ክፍት በሆነበት ዘመን ላይ ዓለም ብዙ አይነት ምርጫ ነው የምታቀርብ። ከሰው ጋር ሰውን ታወዳድራለች። ወደኋላ ቀርታል ትላል። ብዙ የማታቀርበው ለዓይን የሚማርክ በጣም ሲያዩት ደስ የሚያሰኝ ብዙውን ምርጫ ታቀርባለች። ምርጫ ሁሉ የጌታ ፈቃድ ያለበት አይደለም። ወገኖች ሆይ መለየት ያስፈልጋል። የትኛው ነው የእግዚአብሔር ነገር? እግዚአብሔርን ደስ የሚያሰኝ የትኛው ነው? እግዚአብሔር የሚከብበት የትኛው ነው? በእግዚአብሔር ፊት ሚዛንን የሚደፋው የትኛው ነው የሚለውን ነገር በጣም መለየት በጣም ያስፈልጋል። ሶስተኛው በሙሉ ማንነት ለእግዚአብሔር መታዘዝ ያስፈልጋል። ይህንን ሲል በሙሉ ማንነት ማለት በተግባራችን፣ በድርጊታችን፣ በንግግራችን፣ በኑሯችን፣ በቤተሰቦቻችን እንዳለ ለእግዚአብሔር በሙላት መታዘዝ ያስፈልጋል። ለእግዚአብሔር መታዘዝ አንድ ነገር መታዘዝ ካቆመ ችግር ይፈጥራል። ለምሳሌ አንድ እግር አልታዘዝ ካለ ሰው እንደ ልብ መራመድ አይችልም። የሆነ ጉድለት አለ፣ ችግር ይፈጠራል አካል ላይ። ለእግዚአብሔር በሙላት ስንታዘዝ ሁለመናችን፣ ኑሯችን፣ ንግግራችን ኑሯችን ከንግግራችን መቅደም አለበት። የምንኖረውን መናገር መቻል አለብን። አንዳንድ ጊዜ ሰዎች የማይኖሩትን ነው የምናገሩት። የማይኖሩትን ለራሳቸው ብዙ አጣብቀኝ ውስጥ የወሰነ ችግር ውስጥ እያለፉ ግን እንደ ጤነኛ ሰው ነው የምናደርጋቸው። ግን እሱ አይደል፣ እሱ ለጽድቅ አያበቃም። እሱ የክርስቶስን ክብር አይገልጥም። ስለዚህ ከቤታችን ጀመረ በግል ሕይወታችን፣ በኑሯችን፣ በድርጊቶቻችን፣ በሁለመናችን ለእግዚአብሔር መታዘዝ ማለት መስዋዕትነትን ያስከፍላል። ለእግዚአብሔር ስትታዘዙ የምትወዱትን ትተዋላችሁ፣ ምቾታቸውን ትተዋላችሁ። ለእግዚአብሔር ስትታዘዙ እግዚአብሔር ዘፍጥረት ምዕራፍ 22 ላይ አብርሃምን አዘዘው። ከአንድ ጀምሮ ስታነቡት አብርሃምን ነው ያዘዘው። የጠየቀው እስማኤልን አይደለም፣ የሚወደውን በስንት መከራ የተገኘውን ይስሐቅን መስዋዕት እንዲያደርግለት ጠየቀው። ስለዚህ እንግዲህ ከእግዚአብሔር አይበልጥም ይስሐቅ። አያቸው፣ የሚወደው በጣም በብዙ መከራ ያገኘውን ልጅ፣ ደጅ ያስጠናውን ልጅ፣ ብዙ ዓመት ያስጠበቀውን ልጅ እግዚአብሔር ሂድና ሰዋልኝ አለው። ወደ ተራራ ወስደ ሂድና ሰዋልኝ፣ እሳትን ብላን ይዜ ልጁን ይዜ ሂድና ሰዋልኝ አለ። አያቸው፣ እዚህ ጋር ትንሽ አላንገራገርም። ምንም ትልቅ ጥያቄ አልፈጠረበትም። የሚያስፈልገው ነገር ጭኖ ሲነሳ ነው የምታገኙት። አስፈላጊውን ነገር ጭኖ ተነሳ። ወደ ቦታው ሲቀርቡ ግን ከሱ ጋር ያሉትን አገልጋዮቹን አህያውን እዛው ትቶ የሚያስፈልገው ብላና እሳት እንጨት ነበርና ብላ እሳትና እንጨትን ይዞ ልጁንም አሸክሞት አብሮ ሲሄዱ ታገኛላቸው። ሙሉ መታዘዝ የሚታዘዝ ሰው ለእግዚአብሔር በሙላት ይታዘዛል የሚል ሰው ክብሩን ይተዋል፣ የሚወደውን ይተዋል፣ ፍላጎቱን ይተዋል፣ መስዋዕት ያደርጋል፣ እኔነቱን መስዋዕት ያደርጋል። ያኔ ነው እግዚአብሔር ይህንን ሰው የሚጠቀምበት። አብርሃም በመታዘዙ አልተጎዳም፣ ምንም አልጎደለበትም። ጭራሽ ተአምር ነው የሆነለት። እንደገና ዘፍጥረት ምዕራፍ 12 ላይ የተነገረው የተስፋ ቃል እንደገና ዛጋ እግዚአብሔር አረጋገጠለት። ድምፅ ነው ያሰማው። በአንተ መታዘዝ ምክንያት ይሄ ሁሉ ይሆናል ብሎ እንደገና ዘርዝሮ ሲነግረው እናያለን። ስለዚህ ብዙ ሰው ምኑ ጋር ነው የምታዘዝ እና በሁለመናችን እንታዘዛለ ወይ? በሙሉ ማንነት እንታዘዛለ ወይ? ለምሳሌ ዕብራውያን ምዕራፍ 11 ቁጥር 7ን ስናነብ ዕብራውያን ምዕራፍ 11 ቁጥር 7 ላይ ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን
መርከብን በእምነት አዘጋጀ፣ በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ ይላል። አያችሁ፣ ገና ለሚሆን ነገር ነው እግዚአብሔር የተናገረው መርከብ እንዲያዘጋጅ። መርከቡን እኮ በአንድ ሳምንት እግዚአብሔር ሊያስጨርሰው ይችላል፣ ግን ብዙ ዓመት ነው የሰራ። ሰዎች ሲዝናኑ መዝናናት አይችልም። ሰዎች እንደልባቸው ሆኑ እሱ መሆን አይችልም። እግዚአብሔር ልኬቱን ነግሮት በሰጠው ትእዛዝ ልክ ሲያዘጋጅ ነበር። ምናልባት ሌሎች ዞሮ መጥቶ ሲያዩት ምንም ግራ ይገባው ጭንቅላቱ የማይሰራ ሊመስላችሁ ይችላል። አንዳንዴ በሙላት ለእግዚአብሔር ስትታዘዙ ለጎረቤት ላይገባው ይችላል። ስማርት አይደለም ወይም ደግሞ አንዴ በጣም ብልጥ አይደለም ልትባሉ ትችላላቸው። ኖህ ዝም ብሎ ሁሉን ችሎ ያንን ሁሉ ዓመት መርከብ ሰራ። ያን ሁሉ ጊዜ መርከብ ሰራ። የመጨረሻ ሰዓት ላይ እግዚአብሔር ሌላ ትእዛዝ ሰጠው። ወንድና ሴት አድርጋ አስገባልኝ፣ ከወፎችም ከምድር ተንቀሳቃሾችም ከሁሉም አይነት አለ። ያንን ሁሉ አደረገ። የሚገርም ነገር መጨረሻ ላይ በሩን የዘጋው እግዚአብሔር ነው። ከዛ የመጣው መከራ ሌሎችን ሲያሰጥም ሌሎችን ሲውጥ፣ ኖህን ግን ወደ ተራራ ነው ያወጣው። መርከቡ እሱንና ከሱ ጋር ያሉትን ይዞ እየተንሳፈፈ ወጣ። ስለዚህ ወገኖች እግዚአብሔር መታዘዝ ወዲያው አይከፈልም። የሚታዘዝ ሰው ወዲያው አይደለም የሚከፈለው፣ እያደረ ነው ይመጣል። ስትታዘዙ ምንድነው አታስብም? አንዴ ከዚህ ዓለም ውጭ ትኖራለህ ልትባሉ ትችላላቸው። አይደለም። እዚህ ዓለም ውስጥ ሆኜ ግን የምኖርለት ሌላ ዓለም አለ። እኔ እንግዳ ነኝ እዚህ ምድር ላይ። ስለዚህ ከሰው ጋር ላትሮጡ ትችላላቸው። ከሰው ጋር ላትወዳደሩ ትችላላቸው። ስለዚህ ኖህ በመጨረሻ ዓለምን ኮነነ፣ በእምነቱ ዓለምን ኮነነ ይላል። በዚህም ዓለምን ኮነነ። መጨረሻ ላይ አመለጠ። በተራራ ላይ ነው መርከቢቷ ያረፈች። ከዛ በኋላ ነው ኖህና ቤተሰቡ የነበሩት ሁሉ ከዛ ወጥቶ እንደገና ትውልድ በምድር ላይ የቀጠለው። ስለዚህ በሙሉ ማንነት መታዘዝ። የመጨረሻው እምነታችንን ሁሌ ማሳደግ ያስፈልጋል። እምነት ያድጋል። እምነት የአንድ ቀን ጉዳይ አይደለም። በጌታ በኢየሱስ ስም እናምናለን። ያመንነውን እምነታችንን ግን በስራ እንዲታይ፣ በኑሯችን እንዲታይ፣ በአገልግሎታችን እንዲታይ ግን ሁል ጊዜ ማሳደግ ያስፈልጋል። ለምን? እንዴት ነው የምናሳድገው? በጸሎትና በእግዚአብሔር ቃል በመትጋት በእግዚአብሔር ፊት ሁል ጊዜ በመጸለይ በእግዚአብሔር ፊት ሁል ጊዜ በመመላለስ በእውነት በመኖር በእግዚአብሔር ፊት ራሳችን በማየት በቃሉ በመሞላት እምነታችንን ዕለት ተዕለት ልናሳደግ ይገባል። እምነት አንድ ቦታ ሲቆም፣ እድገቱ ሲቆም ነገሮች ይጠላለፉብናል፣ የምናደርገው ሁሉ ይጠፋብናል። ስለዚህ እምነታችንን ማሳደግ አንደኛ ዮሐንስ ምዕራፍ 5 ከቁጥር 4 ጀምሮ እስከ 5 እንዲህ ይላል፣ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችን ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። ከእግዚአብሔር የተወለደ ሁሉ የእግዚአብሔር ልጅ የሆነ ሁሉ ዓለምን ያሸንፋልና ያ የሚያሸንፍበት ደግሞ ምንድን ነው? ዓለምን የሚያሸንፈው ደግሞ እምነታችን ነው። ጽድቅ የሆነ ድርጊታችን እምነታችን ነው። ስለዚህ የዚህ እምነት ጀማሪው ደግሞ ኢየሱስ ክርስቶስ እንደሆነ ይናገራል። እሱ እምነት ደግሞ ዓለምን ያሸንፋል ይላል። ዓለምን ያሸንፋል። ይህ በበላይነት እንዲትሄዱ ያደርጋቸዋል። በድል እንዲትወጡ ያደርጋቸዋል። የእግዚአብሔር እጅ እንዲታዩ ያደርጋቸዋል። ወገኖቼ እግዚአብሔር ቃል እንደሰማ ነው ይህንን ዓለም አትምሰሉ ይላል። በአንዳንድ ጊዜ ግራ መጋባት ውስጥ እንገባለን። ያኛውን እንይዛለን፣ የኛውን እንይዛለን። እነዛ ነገሮች ያስቸግሩናል፣ ለምርጫ ያስቸግሩናል። ወይ ከአንዱ ጎራ አልሆንም፣ አልተጠቀምንም። እርስ በራሱ የሚጋጭ ህይወት፣ እርስ በራሱ የሚጋጭ ኑሮ፣ ጥልፍ የማይል ነገር፣ እንቅልፍ የሚነሳ ነገሮችን አንድ ላይ ይዘን ግራ ነው የምንጋባ። ኢየሱስ ብቻውን በቂ ነው። እግዚአብሔር ብቻውን በቂ ነው። እግዚአብሔር ያሻግራል። ስለዚህ ይህንን ዓለም አትምሰሉ። አጭር ጸሎት ይህን ቃል ለምትሰሙ ሊጸልላቸው እግዚአብሔር እንዲረዳቸው ምናልባት
በተለያየ ነገር ውስጥ ገብታቸው እግዚአብሔርን እያወቃቸው ወንጌልን እያወቃቸው የተለያየ ነገር ውስጥ ገብታቸው የተነካካቸው አላስከድ ያላቸው ሰዎች ብትኖሩ አምናለሁ እግዚአብሔር እናንተን ይረዳቸዋል። እንደገና አስተሳሰባቸውን ይቀይራል እግዚአብሔር። እንደገና ጊዜ ይሰጣቸዋል እግዚአብሔር። አጭር ጸሎት ልጸልያችሁ ለምትሰሙ ሁሉ። የሰማይና የምድር ጌታ ቅዱስ እግዚአብሔር አምላካችን ሆይ ይህ ቃል ያንተ ቃል ነው። ይህን ቃል ሰምተናል። ይህን ቃል ለሚሰሙ ሁሉ አሁን እጸልያለሁ። በተለያየ ነገር ውስጥ ተጠልፎ ላሉት፣ አቂም ላጡት፣ እምነታቸው ጌታ ሆይ እዛው ሆኖ ለተቸገሩት፣ ለውጥ በሕይወታቸው ለማይታይ እግዚአብሔር ሆይ ለወንዶችና ለሴቶች ልጆች ይጸልያለሁ። በዚህ ሰዓት መለወጥ ፍጹም መለወጥ እንዲሆንላቸው ታድሶ እንዲሆንላቸው እግዚአብሔር ሆይ ሕይወታቸው እንደገና እንዲቀየር ከቆሙበት እንዲቀጥሉ ከገቡበት እንዲወጡ እግዚአብሔር ሆይ በኢየሱስ ክርስቶስ እንድትረዳቸው ጸልያለሁ። የሰሙት ሁሉ እግዚአብሔር ሆይ በአንተ ኃይል እንዲነኩ ጸልያለሁ። ክብር ላንተ ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። እግዚአብሔር ይባርካቸው።